መልቀቂያ ፈተና ተፈትነው በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ 5 ተማሪዎች መጎዳታቸው ተነገረ። በአሜሪካና ኢራን መካከል ያለው ውጥረት እጅጉን አይሏል። በጆርዳን 2 የአሜሪካ ወታደሮች ተገድለዋል። ሌላው ደግሞ በሳውዲ አረቢያ እጽ ለማሸጋገር የሞከሩ ኢትዮጵያውያን ግለሰቦች በቁጥጥር ስር ውለዋል። ውድ የአዲስ ነገር ቤተሰቦች እንዴት ናችሁ? ይህ ቻናል ለእናንተ መረጃዎችን ሰብስቤ ወሳኝና ጠቃሚ ናቸው ያልኳቸውን የማቀርብበት ቻናል ስለሆነ ሰብስክራይብ በማድረግ ቤተሰብ እንሁን፣ አበረታቱኝ እያልኩኝ ወደ መረጃዎቹ ልለፍ። በሳውዲ አረቢያ አሲር ክልል ወይም አሲር ሪጅን በራቧ ዘርፍ የሚንቀሳቀሰው የአገሪቷ የድንበር ጠባቂ ኃይል 17 ኪሎ ግራም ሐሺሽና 750 የአምፌታሚን እጽ በህገወጥ መንገድ ለማሻገር የሞከሩ 3 የኢትዮጵያ ዜጎችን በቁጥጥር ስር መዋሉን አስታውቋል። ታዋቂው የሀገሪቱ የዜና ምንጭ ሳውዲ ጋዜጣ የድንበር ጠባቂዎችን መግለጫ ጠቅሶ እንደዘገበው ተጠርጣሪዎቹ በቁጥጥር ስር የዋሉት የሀገሪቱን የድንበር ደህንነት ህግ በመጣስ ላይ እያሉ ነው። በአሁኑ ወቅት የመረጃ ደረጃ ህጋዊ ስነ ስርዓቶች ተጠናቀው ተጠርጣሪዎቹ ከተያዘው እጽ ጋር ጉዳዩ ወደሚመለከተው የህግ አካል እንዲተላለፍ ተደርጓል። በተለያዩ አጋጣሚዎች በውጭ ሀገራት የሚኖሩ ወገኖችና ከየትኛውም አይነት ህገወጥ ድርጊቶችና የአደንዛዥ እጽ ዝውውሮች ራሳቸውን ሙሉ በሙሉ ማራቅ ይኖርባቸዋል። የሚኖሩበት ሀገር ህግና ስርዓት ጠብቆ መንቀሳቀስ የራስን ህይወት ደህንነትና ነጻነትን ከመጠበቁም በላይ የሀገርን መልካም ገጽታ ለመገንባት ትልቅ አስተዋጽኦ አለው። እንዲህ ያሉ ከባድ ህገወጥ ተግባራትን የሰዎችን ህይወት የሚያበላሹ በህግ የሚያስጠይቁና የሀገርን ስም የሚያሰድቡ በመሆናቸው ሁላችንም ከእንደዚህ አይነት አደገኛ መንገዶች በመቆጠብ በስራችን ራሳችንና ሀገራችንን ልናስጠራ ይገባል እያልኩኝ ወደ ቀጣዩ መረጃ ሳልፍ በአማራ ክልል በምስራቅ ጎጃም ዞን ጉብኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ተፈትነው በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ 5 ተማሪዎች መጎዳታቸውን ምንጮች ለቢቢሲ ተናግረዋል። በወረዳው የሚገኙና ስማቸው እንዳይገለጽ የጠየቁ የቢቢሲ ምንጮች ሐሙስ ሐምሌ 9 2018 ዓ.ም በቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ወስደው ወደ ቀያቸው በመኪና በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ ጉዳት መድረሱን ተናግረዋል። በጥቃቱ ቀላልና ከባድ ጉዳት የደረሰባቸው ተማሪዎች በቢቡኝ ወረዳ የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ እየተደረገላቸው መሆናቸውንም ተገልጿል። ቢቢሲ በአካባቢው ከሚንቀሳቀሰው ታጣቂ ቡድን በጥቃቱ ዙሪያ አስተያየት ለማግኘት ያደረገው ተደጋጋሚ ጥረት እንዳልተሳካ ተናግሯል። ጥቃቱ የደረሰውን በወረዳው በወይኗ ቀበሌ ሞሰባ ሽሜ አቦ ወይም ግርገራድ በሚባል አካባቢ መሆኑን የሚገልጹት የአካባቢው ባለስልጣናት ታጣቂዎች ባለፉት 3 ዓመታት በዞኑና በወረዳ ውስጥ በስፋት እንደሚንቀሳቀሱ ጨምረው ተናግረዋል። ወደ መጨረሻውና 3ኛው መረጃ ስናልፍ የአሜሪካ ማዕከላዊ እዝ ይፋ ባደረገው መግለጫ በጆርዳን በሚገኝ የአሜሪካ የጦር ሰፈር ላይ ከኢራን በተሰነዘረ የባላስቲክ ሚሳኤልና የድሮን ጥቃት 2 የአሜሪካ ወታደሮች መገደላቸውና በርካታ መቁሰላቸውን አስታውቋል። ከተጎዱት በተጨማሪ አንድ ወታደር የደረሰበት አለመታወቅ የተገለጸ ቢሆንም አሜሪካ በዓለም ዙሪያ ለሚገኙ ዜጎቿ አስቸኳይ የደህንነት ማስጠንቀቂያ አስተላልፋለች። በሌላ በኩል በኢራቅ ኩርዲስታን ክልል የሚገኘው የአሜሪካ ቆንስላ ጽሕፈት ቤትና የጦር መሳሪያ ግምጃ ቤት በድሮን ጥቃት መመታቱ ተሰምቷል። ኢራን በወሰደችው የአጸፋ እርምጃ በኩዌትና በባህሬን የሚገኙ የኃይል ማመንጫና የውሃ ማጣሪያ ሲቪል ተቋማት ኢላማ ያደረገ ጥቃት መፈጸሟን የተጠቆመ ሲሆን ይህም በዓለም አቀፍ የጦር ወንጀል ወይም ዋር ክራይም ሊያስጠይቅ እንደሚችል ተገልጿል። በአካባቢው ያለው ቀውስ ይበልጥም እያገረሸ መምጣቱ እየታየ ነው። ውድ የአዲስ ነገር ቤተሰቦች ለሰዓቱ ወሳኝ ናቸው ያልኳችሁ መረጃዎች እነዚህ ይመስሉ ነበረ። በእናንተ እገዛና ድጋፍ እዚህ ደርሰናል። አሁንም ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ከወደዳችሁት ላይክ፣ ሼር አድርጉ እያልኩ በቀጣይ መረጃ እስከምንገናኝ መልካም ቆይታ